የሚጠበቅ ነው ጀዝባ ነው ቆይ የለም እኮ ይቅርታል እኔ እዛው ላይ መልስ መስሎኝ ነበር ጥያቄ ብቻ መስሎኝ ተቆርጧል ቢያንስ ከውሻ የተሻለ እምነትና ማንነት መያዝ ይኖርበታል። አሁን ባለው ሁኔታ ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም። የግል ውጤቱ አነስተኛ ይሆናል የሚል ግምት የለኝም። በዚህ ስራ ላይ በመተውንበት ወቅት የመሰለህን መናገር የመሰለህን ማድረግ አትችልም። አንድ ነገር ብል ምንድነው ትርጉሙ? በአገር ላይ ምን ጉዳት ያስከትላል፣ በድርጅት ላይ ምን ጉዳት ያስከትላል ምናምን የሚል መታሰብ አለበት። ሌላው ቀርቶ ስትራመድም ቁጭ ስትልም ከሰው ጋር ስትነጋገርም እያሰብክ እየተጨነቅ ነው። በአገሪቱ በጣም ብዙ ችግሮች አሉ። የመጨረሻው ኃላፊነት ያንተ ነው። እነዚህን ነገሮች በምታስብበት ወቅት በተወሰነ ደረጃ እስር ቤትም ነው ይሄ ስራ።